ፋብሪዚዮ ሮማኖ ትልቁን ማረጋገጫ ሰጠ። አርሰናል ከክሪስቶስ ዞሊስ ወኪሎች ጋር ግንኙነቱን አስጠብቋል። ተጫዋቹ ዝውውሩን ይፈልገዋል። የትሮሳርድ ውሳኔ ብቻ ነው የሚጠበቀው። ታማኙ ሮማኖ ዜናውን አደሰው። የገጼ መድፈኞች በ35 ሚሊዮን ዩሮ የዝውውር ሂሳብ ዙሪያ ከክለብ ብሩጅ ጋር ድርድሩን መፋጠኑን ተከትሎ አሁን ደግሞ ዝውውሩን ፍጹም ወደ ማጠናቀቂያው ምዕራፍ የሚወስድ ይፋዊ መረጃ ከፋብሪዚዮ ሮማኖ ደርሷል። አርሰናል በግራ መስመሩን በአዲሱ ወጣት አውሬ ለመተካት ስራውን በሚገባ እያከናወነ ይገኛል። የሰበር መረጃውን ዝርዝር ሁኔታ እንየው። የክሪስቶስ ዞሊስ ፍላጎት እና የሮማኖ ማረጋገጫ። የጠበቀ ግንኙነት። አርሰናል ከክሪስቶስ ዞሊስ ወኪሎች ጋር ወይም ደግሞ ከኤጀንቶቹ ጋር ያለውን ቀጥተኛ ግንኙነት በንቃት እንዳስጠበቀ ነው። በግል ጥቅማ ጥቅሞች ዙሪያ ያሉ ንግግሮች ፍጹም በጥሩ ሁኔታ እየገሰገሱ ይገኛሉ። የተጫዋቹ አቋም ግሪካዊ እሳታማ የክንፍ አጥቂ ክሪስቶስ ዞሊስ ወደ ሰሜን ለንደን የመዘዋወርና በአሰልጣኝ ሚኬል አርቴታ ስር የመጫወት እድሉ ፍጹም ከፍተኛ ሁኔታ ይፈልገዋል። በትሮሳርድ እጅ ያለው ውሳኔ። የዚህ የዝውውር መጨረሻ ይፋዊ ምዕራፍ የተገናኘው ከሊያንድሮ ትሮሳርድ ስንብት ጋር ነው። ትሮሳርድ ወደ ቱርክ ቤሽኪታሽ የሚያደርገው የዝውውር ጉዳይ ላይ የመጨረሻ ውሳኔ እስከሚደረስበት ድረስ ክለቡ ሂደቱን በትዕግስት እየጠበቀ ይገኛል። መድፈኞቼ ፋብሪዚዮ ሮማኖ የዞሊስን ወደ አርሰናል የመምጣት ጽኑ ፍላጎት ማረጋገጡን እንዴት አያችሁት? በትሮሳርድ ምትክ ዞሊስን ማምጣቱ የግራ መስመራችንን ይበልጥ ፈጣንና እሳታማ ያደርገዋል የምትሉ ስንት ናችሁ? አሁኑኑ የእናንተ የበሰለ አስተያየት በኮሜንት ውስጥ አስቀምጡልኝ። እኔ አብሬያችሁ የነበርኩት ከእናንተ ጋር አክሊሎ ድባባ ነበርኩ። ይመቻችሁ።